ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኔ አብራችሁን ቆዩ። የማህበረሰቡን ተጠቃሚነትና ተሳትፎን ለማሳደግ የተጀመሩ ስራዎች መጠናከር እንዳለባቸው የቦንጋ ዩኒቨርሲቲ አስገነዘበ። ዩኒቨርሲቲው ከቢሻ ወልደ ዮሐንስ ክላስተር ትምህርት ቤቶች ለተውጣጡ መምህራንና ባለድርሻ አካላት በመማር ማስተማርና በማህበረሰብ አገልግሎት ዙሪያ የአቅም ግንባታ ስልጠና ሰጥቷል። የማህበረሰብ አገልግሎት የመማር ማስተማር ስራውን ከማገዙን ባሻገር ለጥናትና ምርምር ስራዎች ምቹ ሁኔታ እንደሚፈጥር ተጠቁሟል። ዘገባው የባልደረባችን ሳሙኤል ቆጭቶ ነው። አማኑኤል ክንፍ ያቀርበዋል። ስልጠናውን በንግግር ያስጀመሩት የቦንጋ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ዳገላ እርጋኖ ተቋሙ የህብረተሰቡን ተጠቃሚነት ለማረጋገጥና ውጤታማ የመማር ማስተማር ሂደትን ለማጠናከር የሚያስችሉ ተግባራትን እያከናወነ መሆኑን አንስተዋል። ቦንጋ ዩኒቨርሲቲ ከቢሻ ወልደ ዮሐንስ ትምህርት ቤት ጋር ከአመራሮች በተለይ ትምህርት ዘርፍ ካሉ አመራሮች ጋር በቅርበት መስራት ይፈልጋል፣ እየሰራም ይገኛል። ተቋም ለተቋም ተሳስረን መሄድ ያለብን ብዙ ምክንያት አለ። አንደኛው ያለነው አንድ ተቋም ውስጥ የትምህርት ሴክተር ውስጥ ነው። ሁለተኛ ተመጋጋቢ ነን። እናንተ የምታበቋቸውን ነው እኛ የምንቀበለው። በቅቶ ሲመጣ የተሻለ በቅቶ እንዲወጣ ለሀገር አስተዋጽኦ እንዲያደርግ ማድረግ እንችላለን። ስለዚህ በተቋማዊ ትስስራችን በትምህርት ዘርፍ ያለን በመሆናችን ከመምህራን ጋር የተለየ ትስስር ሊኖረን ያስፈልጋል። ተማሪ ከተማሪም ጋር የተለየ ትስስር እና መመጋገብ መተጋገዝ እንደሚያስፈልግ ይታመናል። ከሁሉም በላይ ደግሞ በተለይ ካለን ጂኦግራፊክ ፕሮክሲሚቲ ከእናንተ ጋር ካለን በተለይ ከሃይ ስኩሉ ጋር ካለን ቅርርብ ቦንጋ ከተማ ካለው የትምህርት ተቋማት ጋር ሊኖረን ከሚችለው ቅርርብ የምንሰራቸው ስራዎች አቅም ግንባታ ስራዎች በእውቀት እና በታቀደ መንገድ እንዲሄድ እንፈልጋለን። ለኛ የተሰጡን ተልእኮዎች ጋር የተገናኘ ነው። ይሄ የኮሚኒቲ ሰርቪስ የምንለው በርካታ የኮሚኒቲ ሰርቪሶች እንሰጣለን። ስልጠናው ዩኒቨርሲቲው የሚያከናውናቸውን የመማር ማስተማር የምርምርና የማህበረሰብ አገልግሎት ስራዎችን ለማቀላጠፍ ወሳኝ ሚና እንዳለውም ገልጸዋል። ከዚህም ባለፈ ሰልጣኝ መምህራኖች የተማሪዎቻቸውን ስነ ምግባር ለማነጽ እንዲሰሩ የአካቶ ትምህርቶችን እንዲያስፋፉና የዲጂታል ትምህርት ሲስተምን እንዲያሳድጉ የሚያደርጋቸው ነውም ተብሏል። ስለዚህ ከእናንተ ምንድነው እኛ የምናገኘው? ሰጭ ተቀባይ የሚባል ኋላ ቀር የሆነ አስተሳሰብ የለም። ምን ሰጠው ነገር የለም። ምን ቀበለው ነገር የለም። በተናጠል ማለት ነው። እንሰጣለን፣ ያለንን ያላችሁን ደግሞ ትሰጡናላችሁ፣ እንተጋገዛለን፣ ትውልድን እንቀርጻለን። በዛ ሂደት ሞር አፕሮፕሪየት ነው ከእናንተ ጋር መስራት። ከተልእኮአችንም አኳያ አፕሮፕሪየት ነው ብቻም ሳይሆን በአንድ ተቋም ያለን ከመሆናችን ጋር ታይዞ አፕሮፕሪየት ነው። በሊደርሺፕ ደረጃ ሲሆን የበለጠ ሚኒንግፉል ነው። ምክንያቱም ለውጦች ሀገራዊ ሪፎርሞች ብቻችንን የምናሳካው ሪፎርም የለም። ትምህርት ሚኒስቴር በከፍተኛ ትምህርት ተቋማት ዘርፍ ብቻ ሳይሆን በጀነራል ኤጁኬሽን የሚያደርጋቸው ነገሮች ይመለከተናል። እኛ የተፈጠርነው ለዛ ዓላማ ስለሆነ ማለት ነው እና ለዚህ አካባቢ ሳውዝ ዌስት ብርሃን መሆን አለብን። አልፈንም ደግሞ ለሀገር። የስልጠናው ተሳታፊዎች በበኩላቸው የቦንጋ ዩኒቨርሲቲ ከተቋቋመበት ጊዜ ጀምሮ ማህበረሰብን ለማገልገል በሰጠው ልዩ ትኩረት አበረታች ውጤቶች እየተመዘገቡ መሆናቸውን ገልጸው በተለይም የትምህርቱን ዘርፍ ለማሻገር የሰጠው ትኩረት ማሳያ ነውም ብለዋል። እንደ ሀገር የተስተዋለውን የትምህርትን ስብራት ለመጠገን የዜግነት ግዴታቸውን እየተወጡ መሆናቸውንም የተናገሩት ሰልጣኞቹ ሀገሪቱ የያዘችውን የስትራቴጂክ እቅዶችን ለማሳካት የትምህርት ሴክተሩን ማጠናከር ቅድሚያ የሚሰጡ ጉዳይ መሆኑንም አንስተዋል። ትምህርት ለሁሉም ነገር መሰረት ነው። የተማረ ዜጋ አንድን አካባቢ ሀገርን ለመቀየር ትልቅ ድርሻ ያለው ከመሆኑ አንጻር ያው ትምህርት ላይ መስራት ሀገርን ለመቀየር ዋነኛው ትልቁ መሳሪያ ከመሆኑ አንጻር ያው ለትምህርት የተሰጠው ትኩረት አሁን በሀገራችን አሁን ባለው መንግስት ከፍተኛ ከመሆኑ አንጻር ያው ትምህርት እጅግ በጣም መሰረታዊ ለሁሉ ነገሮች መነሻም መድረሻም ሊሆን የሚችል አስተዋጽኦ ያለው ነው። እንግዲህ እየሰራን ያለንበት የመማር ማስተማር ስራ ዙሪያ ላይ የተጠቀምንባቸው የማስተማሪያ ስነ ዘዴዎች ሊሆን ይችላሉ። ተማሪዎቻችንን የምንመራቸው የተማሪ ስነ ምግባር ምን እንደሚመስል እንዲሁ በአግባቡ የተመረሩ ነው ወይ? ምናልባት ለኛ ጥሩ ተሞክሮ የሚመስል ስነ ዘዴ አሁን በደረሰበት እድገት ደረጃ ላይ ስንገመግመው
ምን አይነት ባህላዊ ነው ዘመናዊ ሲስተም የምንጠቀመው የሚለውን አሁን በስልጠናው አቅም ማግኘት እንድንችል ይረዳልና ጥሩ ነገር ነው። መለስ አድርገን ራስ እንድናይ የሚያስተምረው መምህር የራሱን ስነ ዘዴ እንዲያይ ተማሪዎችን እንዴት እንደሚያስተዳድር እንዲያይ የሚረዳ አቅም ማጎልበቻ ነው ብዬ ገምታለሁ። በተለይ በአሁኑ ወቅት አንዳንድ ወላጆች ልጆቻቸውን ከመከታተል አኳያ ክፍተቶች መኖራቸውን አመልክተው እንዳጠቃላይ በስነ ምግባርና በእውቀት የታነጸ ትውልድ ለመፍጠር የባለድርሻ አካላት ድጋፍና ክትትል ወሳኝ ሚና እንዳለውም ገልጸዋል። አካባቢው ማህበረሰብም ኃላፊነት አለበት። የአካባቢው ማህበረሰብ በአካባቢው ባለ ትምህርት ቤት ላይ የሚማሩ ተማሪዎችን እንደ ልጁ ነው ማየት ያለበት። የራሱም ልጅ እዛ ውስጥ ስለሚኖር ባይኖርም ተምሮ ጨርሶ ሊሆን ይችላል ወይንም አዲስ የሚወለድም ወጣቶችም ቢሆኑ የትምህርት ቤቱ አባል መሆናቸው ስለማይቀር ማለት ነው። ስለዚህ ማህበረሰቡ አርአያ መሆን መቻል አለበት፣ ሞዴል መሆን አለበት። ቤት ርዕሰ መምህራንም ትልቅ ሚና አላቸው። የልጆችን ባህሪ በመረዳት በትምህርት ቤታቸው ያሉ መምህራንን ባህሪ በመረዳት በትምህርት ቤት ያሉ መምህራን በደንብ እንዲዘጋጁ በማድረግ ተማሪዎቻችን ሳይንሳዊ በሆነ መልኩ መደገፍ እንዲችሉ ማስተማር እንዲችሉ የተለያዩ ዘዴዎችን በመቀየስ ትልቅ ሚና አላቸው ብዬ ነው የማስበው። በደቡብ ምዕራብ ኢትዮጵያ የመጀመሪያ የሆነውና ከ35 ሚሊዮን ብር በሚበልጥ ወጪ በቦንጋ ከተማ የተገነባው የአሳ ጫጩት ማራቢያ ፕሮጀክት ግንባታ ተጠናቆ ውሃ የማጠራቀም ስራ መጀመሩን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ግብርና ቢሮ አስታወቀ። ፕሮጀክቱ በአመት ከ2 ሚሊዮን በላይ የአሳ ጫጩቶችን ማባዛት እንደሚያስችልም ቢሮ አስታውቋል። ዘገባ የደቡብ ምዕራብ ሚዲያ ኔትወርክ ነው። አማኑኤል ክንፈ ያቀርባል። አሳ በውስጡ ኦሜጋ 3 የተሰኘ ፕሮቲንን የያዘ በመሆኑ የምግብና የስነ ምግብ ይዘቱ ከፍተኛ ነው ያሉት በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ግብርና ቢሮ ምክትል ኃላፊና የእንስሳትና አሳ ሀብት ዘርፍ ኃላፊ አቶ ታመነ በቀለ፣ ይህም ለሰው ልጆች አእምሮ እድገትና ለአካላዊ ጤንነት ወሳኝ ምግብ መሆኑን አስረድተዋል። እንደ ክልል የሌማት ትሩፋት ስራ ሲጀምር በተወሰኑ አርሶ አደሮች ጓሮ የነበረውን የ180 ኩሬ መጠን ወደ 1280 ከፍ ስናደርግ የነበረው የአርሶ አደሩን የአሳ ጫጩት ፍላጎትና ተጠቃሚነት ወደ ፕሮጀክት ግንባታ ለመገንባት አስችሎናልም ብለዋል። ለአርሶ አደሮቹ የአሳ ጫጩት ይቀርብ የነበረው ከሰበታ፣ ከሐዋሳ፣ ከሲዳማ ክልል አርቤ ጎናና ከአርባ ምንጭ በመሆኑ ለሚመጡ የአሳ ገልግሎቶች ሞት፣ ለነዳጅ ወጪና ለስራ ሂደት መጓተት ምክንያት መሆኑ ለዚህ ፕሮጀክት እውን መሆን በር መክፈቱንም ገልጸዋል። ይህም ለክልሉ የሌማት ትሩፋት ውጥን መሳካት ከፍተኛ ሚና የሚጫወት በመሆኑ የክልሉ መንግስት 35.7 ሚሊዮን ብር በጀት በመያዝ ወደ ግንባታ መግባቱንም ጠቁሟል። በዚህም አሁን ላይ ግንባታው ተጠናቆ ውሃ የመያዝ ስራ ተጀምሯል ያሉት ኃላፊው በቅርቡ ተመርቆ የአሳ ጫጩት ለማስገባት መሰናዳቱንም ገልጸዋል። ፕሮጀክቱ የአሳ ጫጩትን ቁጥር በውል ለማወቅ የሚያስችል ዘመናዊ የአሳ ጫጩት ማስፈልፈያ ማሽን የሚገጠምለት በመሆኑ ከሌሎች መሰል ፕሮጀክቶች ለየት ያደርገዋል ያሉት ኃላፊው ይህም በአመት ከ2 ሚሊዮን በላይ የአሳ ጫጩቶችን ለማባዛት ያስችለዋልም ተብሏል። ለጊዜው በአካባቢው የሚላመዱና አዋጭነታቸው በተረጋገጡ ቲላፒያና ካርፕ በተሰኙ 2 የአሳ ዝርያዎች ስራው እንደሚጀምርም ገልጸዋል። ይህም በፕሮጀክቱ አካባቢ ለሚገኙ ወጣቶች በቋሚነትም ሆነ በጊዜያዊነት በርካታ የስራ እድል ይዞ እንደሚመጣ የጠቆሙት ኃላፊው በየደረጃው ከፕሮጀክቱ አሳ ጫጩት ተቀብለው ከሚያራቡ ጀምሮ በክልሉ በመቶ ሺዎች የሚቆጠሩ አርሶ አደሮችን ተጠቃሚነት ያረጋግጣልም ተብሏል። ይህም በምግብና ስነ ምግብ የበለጸገ ትውልድን በመፍጠር የመቀንጨር አደጋን የሚታደግ በመሆኑ የክልሉ አርሶ አደሮች በየጓሯቸው ትናንሽ የውሃ ኩሬዎችን በማዘጋጀት የአሳ ጫጩቶችን ለመቀበል ከወዲሁ መዘጋጀት እንዳለባቸውም ኃላፊው ጥሪ አቅርበዋል። ኢትዮጵያና ቀይ ባህር ፈጽሞ ተነጣጥለው ሊኖሩ አይችሉም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ አጽንኦት ሰጥተው ተናገሩ። ጠቅላይ ሚኒስትሩ ይህንን ያሉት የፌዴራል መንግስት የ2018 በጀት ዓመት የ6 ወራት የስራ አፈጻጸምን ተከትሎ ከምክር ቤት አባላት ለቀረበላቸው ጥያቄ ምላሽ በሰጡበት ወቅት ነው። ክፍለ ዓለሙ ተከታዩን ዘገባ አጠናቅሯል። ተከታትለን እንመለስ። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት፣ በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም። ጠቅላይ ሚኒስትር ዶክተር አብይ አህመድ በምላሻቸው የኢትዮጵያ የወደብ ጥያቄ ፍትሃዊ አይደለም ከተባለ በዓለም ላይ ፍትህ የለም ማለት ነው ሲሉ ገልጸዋል። በጣም ብዙ ስለሆነ ሀብቱ
ምጽዋ ጫፍ እስከ ሞቃዲሾ ጫፍ 5000 ኪሎ ሜትር ነው። በጣም ትርፍ ነው። ካለነው አካባቢ በላይ ነው ጥቅሙ። ከ5000 ውስጥ 20 ሚሊዮን ገደማ ሶማሌ፣ የተወሰነ ሚሊዮን ጅቡቲ፣ የተወሰነ ሚሊዮን ኤርትራ፣ በድምሩ 25 ሚሊዮን ገደማ ያሉት 5000ን ይዘውታል። 130 ሚሊዮን ህዝብ ያላት ኢትዮጵያ የጠየቀችው ግን 50 ኪሎ ሜትር ነው። ይሄ ፍትህ ካልሆነ ዓለም ላይ ፍትህ የለም ማለት ነው። ኢትዮጵያ ወደቡን ለማግኘት ኃይል ሳይሆን ዲፕሎማሲን አጠናክራ እንደምትቀጥልም ገልጸዋል። ገለን ቀምተን አይደለም። የፈለገ ሰው በአፍሪካ ትልቁ ግድብ የኢትዮጵያ ግድብ ነው። ክብር ምስጋና የኢትዮጵያ ህዝብ ይግባና ትልቁን ግድብ ገንብቶልናል። ከዛ 15-20% ሼር ወስዶ ለኢትዮጵያ አክሰስ መስጠት ይቻላል፣ በቢዝነስ ህግ ማለት ነው። የለም ግድብ ከበደኝ ከተባለ በአፍሪካ አንደኛው የአየር መንገድ የኢትዮጵያ አየር መንገድ 5-10-20% ተወስዶ አክሰስ መስጠት ይቻላል። ያ ካሁንስ ሊዝ ይቻላል። ያ ካሁንስ የላንድ ስዋፕ ይቻላል። በሰላም በንግግር ይቻላል። የኢትዮጵያ መንግስትና ህዝብ ቀይ ባህርን አክሰስ ለማድረግ ሰው ልግደል አላለም ያለው። ባካችሁ ናቹራል ነገር አይደለም እየሆነ ያለው፣ አያዋጣም እና በስምምነት በገበያ ህግ ሳንጠፋፋ አብረን ለማደግ በድርድር እንፍታው ነው። ጠቅላይ ሚኒስትር ዶክተር አብይ የሚያዋጣው ተጋግዞ ማደግ እንደሆነም አጽንኦት ሰጥተዋል። ይህን ጉዳይ መቀበል የጊዜ ጉዳይ ካልሆነ በቀር የግድ ይመስለኛል። እኛም ብንፈልግ አንችልም፣ ሰርቫይቭ ማድረግ አንችልም። በዛኛው ወገን በሌላ ወገን ያሉትም ይቸገሩ ይመስለኛል። ለምሳሌ እኛ ከኛ የሚሄደውን ውሃ ወደ ኤርትራ ተከዜ ይሄዳል ብንከለክል፣ ወደ ሶማሌ ሸበሌ ይሄዳል ብንከለክል፣ ኦሞ ኬንያ ይሄዳል ብንከለክል፣ ባሮ ሳውት ሱዳን ይሄዳል ብንከለክል፣ አባይ ሱዳን ብንከለክል ይሆናል? ተፈጥሮ አይደለም አይደል? ትክክል አይደለም። ይሄ ልክ እንደሱ ማለት ነው። እንደሱ ማለት ነው። እኛም ማጋራት አለብን፣ እነሱም ማጋራት አለባቸው። እኛም ማገዝ አለብን፣ እነሱም ማገዝ አለባቸው። ተያይዘን ማደግ አለብን። የኢትዮጵያ መንግስት ከዚህ በፊት በአሰብ ወደብ ላይ ከፍተኛ መዋዕለ ንዋይ አፍስሶ እንደነበር ያስታወሱት ጠቅላይ ሚኒስትሩ በግጭት ወቅት የተወሰዱ ሀብቶቻችን በሰላም ጊዜ ሊመለሱ ይገባ ነበር ብለዋል። አሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ እና ተጋጨን። እዛ ቀረ ሀብቱ። ስንታረቅ ኤርትራውያን ከ20 ዓመት በኋላ መጥተው በኢትዮጵያ ፍርድ ቤት ቆመው ቤቴን መልሱልኝ፣ መሬቴን መልስልኝ ብሎ ወሰዱ። ለምን? ታረቅና። በግለሰብ መጥተው ያኔ የተባረሩ ኤርትራውያን ቦታቸውን ንብረታቸውን ወሰዱ። ታዲያ የኢትዮጵያ መንግስት ሪፋይነሪውን፣ ፖርቱን፣ ኤርፖርቱን ቢወስድ ከዚህ አንጻርስ እንዴት ነው የሚታየው? ኢትዮጵያን ለመጉዳትና ከእድገት ጉዞ ለመጎተት የሚሹ የትኞቹም ኃይሎች አሸናፊ መሆን እንደማይችሉም ተናግረዋል። እኛ ስጡን ብቻ አላልንም። እኛም ጋር የቀረ ነገራችን ውሰዱ፣ ያጠፋነውን ይቅርታ አድርጉ። ግን በቀጣይነት ኢትዮጵያን ከተፈጥሮ ጸጋዋ ማስቀረት ያስቸግራል። አሁን ከበደ ሊያግዝ ይችላል፣ ተሰማ ሊያግዝ ይችላል፣ ጫላ ሊያግዝ ይችላል። ኢትዮጵያን ማንም አቁማት አያውቅም፣ ማንምም አያቁማት። ይህም ማይሆን ዝም ብሎ ባዶ ፍላጎት ነው። ሮንግ ኢንቨስትመንት ነው። በነገራችን ላይ ኢትዮጵያን መጉዳት የሚሹ ሀገራት ቢያንስ ኢትዮጵያን ጎድቶ ትርፋማ መሆን አሸናፊ መሆን አይቻልም። ጠቅላይ ሚኒስትር ዶክተር አብይ አህመድ የወደብ ጥያቄያችን በሰላማዊ መንገድ ምላሽ እንዲያገኝ አስፈላጊውን ሁሉ እናደርጋለን ብለዋል። የኔ ምክር ተስማምቶ ተግባብቶ በህግ አግባብ መፍታት ይቻላል። ህዳሴም ምንም ችግር እንደምታዩት ውሃ እየፈሰሰ ወደ ሱዳን ይቀጥላል። እኛ ወደ ሱዳን የሚሄደውን ውሃ የማቆም ፍላጎትም የለንም፣ አናረግም፣ አንፈልግም። ሱዳን ወንድሞቻችን ይገባቸዋል፣ የሚገባቸውን ሼር ይውሰዱ። ሌሎችም እንደዚሁ ለእኛ የሚገባንን በሆነ ምክንያት
ዛሬ መከልከል ቢታሰብ በቀጣይነት ማስቀረት ስለማይቻል ወደማያስፈልግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ብዬ አምናለሁ። ዓለም እንዴት ያምናል? እስካሁን ከቀኝ ከግራ ከፊት ከታች ብዙዎቹን አናግሬያለሁ። በአንዳፍ ይገባቸዋል፣ ተገቢ ጥያቄ ነው። ነገር ግን በጦርነት መሆን የለበትም። እንወያይ፣ እንምከር፣ ጊዜ ስጡን ብለዋል ወዳጆቻችን። እኛም ጊዜ ውሰዱ፣ ተወያዩ። ለጊዜው የሞት የሽረት ጉዳይ አይደለም። ጥያቄው አግባብ ነው። እንታገሳለን። ለመወያየት ክፍት ነን፣ ለመስጠት ክፍት ነን ብለን ጠይቀናል። ባይሆንስ እንግዲህ ባይሆን ልጆቻችን መጠየቅ ነው መልሱን። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ከተባበሩት መንግስታት ድርጅት የቱሪዝም ዘርፍ ዋና ጸሐፊ ሻካ አል ኖዌስ ጋር ተወያዩ። ሁለቱ ወገኖች በውይይታቸው በአቅም ግንባታ፣ በፋይናንስና በሌሎች ተያያዥ ዘርፎች ላይ ያላቸውን ትብብር ለማሳደግ በሚያስችሉ ጉዳዮች ላይ መክረዋል። ዋና ጸሐፊዋ በውይይቱ ወቅት ኢትዮጵያ የስነ ምህዳር ቱሪዝም መዳረሻዎቿን ይበልጥ ለማስፋፋትና ለማብዛት እያደረገች ያለውን ጥረት ማድነቃቸውን ከፕሬዝዳንት ጽህፈት ቤት አገኘ ያለውን መረጃ ጠቅሶ ኢቢሲ ዘግቧል። ፕሬዝዳንት ታዬ አጽቀሥላሴ ከልዑካን ቡድናቸው ጋር በመሆን በተባበሩት አረብ ኤሚሬቶች ዱባይ እየተካሄደ በሚገኘው የ2026 የዓለም መንግስታት ጉባኤ እየተሳተፉ ይገኛል። ኢትዮጵያ በ39ኛው የአፍሪካ ህብረት ጉባኤ ብሔራዊ ጥቅሟን በሚያስጠብቁ ጉዳዮች ላይ ትኩረት እንደምታደርግ የውጭ ጉዳይ ሚኒስቴር አስታወቀ። 39ኛው የአፍሪካ ህብረት የመሪዎች ጉባኤ በመጪው የካቲት 7 እና 8 በአዲስ አበባ እንደሚካሄድ ተገልጿል። ዘገባ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ክፍል ያለም ያቀርበዋል። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው በሰጡት መግለጫ ኢትዮጵያ በጉባኤው ላይ በፖለቲካ ዲፕሎማሲ መስክ ብሔራዊ ጥቅሟን በሚያስጠብቁ ጉዳዮች ላይ ትኩረት እንደምታደርግ ተናግረዋል። በተጨማሪም በጉባኤው ወቅት እንግዶችን በኢትዮጵያዊ እሴት ለማስተናገድና የኮንፈረንስ ቱሪዝምን ለማስተዋወቅ እንደሚሰራም ገልጸዋል። 39ኛው የአፍሪካ ህብረት ጉባኤ የውሃ ሀብትን በትብብር መጠቀም ላይ የሚያተኩር ሲሆን ይህ አጀንዳ ኢትዮጵያ ከምታራምደው አቋም ጋር የሚሄድ በመሆኑ በዘርፉ ያከናወነቻቸውን ስራዎችና ልምዷን የምታካፍልበት እንደሚሆን ተገልጿል። ከዚህ በተጨማሪ በታዳሽ ኃይል፣ በኮሪደር ልማት፣ በግብርና፣ በሰው ሰራሽ አስተውሎትና መሰል አመርቂ ውጤት በተገኘባቸው ዘርፎች ላይ ኢትዮጵያ ያላትን ተሞክሮ እንደምታካፍል አምባሳደር ነቢያት በመግለጫቸው ጠቁመዋል። ለ39ኛው የአፍሪካ ህብረት ጉባኤ 179 በጎ ፈቃደኛ ወጣቶች የተዘጋጁ ሲሆን በአጠቃላይ በዘንድሮ ጉባኤ በአጀንዳ 2063 የተያዙ እቅዶች ላይ ትኩረት እንደሚደረግና በመሪዎች እንዲሁም በሚኒስትሮች ደረጃ የሁለትዮሽ ግንኙነቶች እንደሚኖሩ ተገልጿል። 22ኛው የአፍሪካ ፋይን ኮፊ ኮንፈረንስና ኤግዚቢሽን በአዲስ አበባ እየተካሄደ ነው። በኤግዚቢሽኑ ላይ ከአፍሪካ የተውጣጡ ከ2000 በላይ የቡና አምራቾች፣ ላኪዎች፣ ነጋዴዎች፣ ገዢዎች እንዲሁም ዓለም አቀፍ ተቋማት በመሳተፍ ላይ ይገኛሉ። ዘገባ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው፣ እንደሚከተለው ይቀርባል። በኤግዚቢሽኑ ላይ ከአፍሪካ የተውጣጡ ከ2000 በላይ የቡና አምራቾች፣ ላኪዎች፣ ነጋዴዎች፣ ገዢዎች እንዲሁም ዓለም አቀፍ ተቋማት በመሳተፍ ላይ ይገኛሉ። የኢትዮጵያ ቡናና ሻይ ባለስልጣን ምክትል ስራ አስፈጻሚ ሻፊ ኡመር እንደገለጹት መንግስት የቡና ምርታማነትን ለማረጋገጥና ከዘርፉ የሚገኘውን ገቢ ለማሳደግ ውጤታማ የሪፎርም ስራዎችን ማከናወኑን በመድረኩ ገልጸዋል። በዚህም በፈረንጆቹ 2025 ኢትዮጵያ ከቡና ወጪ ንግድ 2.65 ቢሊዮን ዶላር ገቢ ማግኘት መቻሏን ጠቁመው ይህን ስኬት ለማስቀጠልም የተለያዩ እንቅስቃሴዎች እየተደረጉ መሆኑን ተናግረዋል። የአፍሪካ ፋይን ኮፊስ ኮንፈረንስና ኤግዚቢሽን ዋና ስራ አስፈጻሚ ጊልበርት ጋሳሊ በበኩላቸው አፍሪካ በቡና ምርት ያላትን አቅም በሚገባ መጠቀም ይኖርባታል ብለዋል። በአህጉሪቱ በቡና ምርትና ሽያጭ ሰንሰለት ውስጥ ያሉ አካላትም ጥራት ያለው ቡና ለዓለም ገበያ በማቅረብ ተጠቃሚነታቸው ማሳደግ እንደሚገባቸው አሳስበዋል። የአፍሪካ ቡናን በዓለም ገበያ ይበልጥ ተወዳዳሪ ለማድረግ የባለድርሻ አካላት ትብብር ወሳኝ መሆኑም ተመላክቷል። መድረኩን የአፍሪካ ፋይን ኮፊስ ኮንፈረንስና ኤግዚቢሽን ከኢትዮጵያ ቡናና ሻይ ባለስልጣን ጋር በመተባበር ያዘጋጁ ሲሆን በአዲስ አበባ ኮንቬንሽን ሴንተር ለተከታታይ 3 ቀናት የሚቆይ ይሆናል። ኬንያና ኢትዮጵያ የመከላከያ ትብብራቸውን ማጠናከር በሚያስችላቸው ጉዳዮች ላይ ተስማሙ። እንደ ስፖትኒክ ዘገባ ባለፉት 3 ቀናት ናይሮቢ ውስጥ የኬንያ ኢትዮጵያ የጋራ መከላከያ ኮሚቴ ስብሰባ መካሄዱን የኬንያ መከላከያ ሰራዊት አስታውቋል። ስብሰባው በሀገራቱ መካከል ያለውን የሰው ኃይልና የቴክኖሎጂ የሁለትዮሽ የመከላከያ ትብብር ለማጠናከር፣ ቀጠናዊ የደህንነት ቅንጅትን ለማሳደግና ስልታዊ ወታደራዊ ግንኙነትን ለማራመድ ያለመ ነው።
በሩሲያና ዩክሬን መካከል የሚደረገው የሰላም ስምምነት በአጭር ጊዜ ጦርነቱን ያስቆማል ተብሎ ባይጠበቅም ለሰላም መንገድ መክፈት አስፈላጊ ዲፕሎማሲያዊ እርምጃ መሆኑ ተገለጸ። የውይይቱ ዋነኛ እንቅፋት የመሬት ጉዳይ መሆኑን ባለስልጣናት ይገልጻሉ። ዘገባው የአልጀዚራ ነው። ምረት አብራኑ ተጨማሪ አላት። በአሜሪካ አደራዳሪነት እየተካሄደ ያለው የዩክሬን ሩሲያ ውይይት በዩናይትድ አረብ ኤሚሬትስ እንደቀጠለ ነው። ምንም እንኳን ውይይቱ ሂደት ላይ ቢሆንም ውጊያው ግን አልቆመም። በዩክሬንና በሩሲያ መካከል ከ3 ዓመታት በላይ የቀጠለው የጦርነት ግጭት ሆኖም ግን ለሰላም መፍትሄ የሚደረጉ ዲፕሎማሲያዊ ጥረቶች እንደቀጠሉ ነው። በአረብ ኤሚሬቶች አቡዳቢ ከተማ እየተካሄደ ያለው የዩክሬንና የሩሲያ ውይይት ሁለተኛ ቀኑን ይዟል። ይህ ውይይት ከ2022 ጀምሮ የቀጠለውን የሩሲያ ዩክሬን ጦርነት ለመፍታት የተደረገ ከፍተኛ ዲፕሎማሲያዊ ሙከራ መካከል ይጠቀሳል። የመጀመሪያው ቀን ውይይት ውጤታማ እንደነበር የዩክሬን ዋና ሩስተም ኤሜሮቭ ገልጸዋል። ውይይቱ በተግባራዊና ቴክኒካዊ ጉዳዮች ላይ ማተኮሩ አመላክተዋል። የአሜሪካና የዩክሬን ባለስልጣኖች በመጀመሪያው ቀን ውይይት ላይ አዎንታዊ መንፈስ እንዳለ አረጋግጠዋል። ነገር ግን እስካሁን ድረስ ጦርነቱ በቀጥታ የሚያስቆም የመጨረሻ ስምምነት አልተደረሰም። ውይይቱ የተዋቀረው በ3 ሀገራት ተወካዮች ሲሆን በመጀመሪያ በአንድ መድረክ ተገናኝተው ከመከሩ በኋላ በተለያዩ የርዕስ ቡድኖች ተከፋፍለው ውይይት አካሂደዋል። የተመረጡ ዋና ጉዳዮች የደህንነት ዋስትናዎች፣ የግዛት ጉዳዮችና የሰብአዊ እርዳታና ሰብአዊ መብቶች ናቸው። ምንም እንኳን ዲፕሎማሲያዊ ውይይት ቢካሄድም በመሬት ላይ ግን ጦርነቱ ቀጥሏል። የተለያዩ ሪፖርቶች እንደሚገልጹት የሩሲያ ኃይሎች በምስራቅ ዩክሬን የሚገኘውን የገበያ አካባቢ ላይ ጥቃት ፈጽመዋል። ብዙ ንጹሃን ሰዎችም ተገድለዋል። ዩክሬን በበኩሏ በመሰረታዊ አገልግሎቶች ላይ የሚፈጸሙ ጥቃቶች እንደቀጠሉ መሆናቸውን ገልጻለች። ድርድሩን አስቸጋሪ ያደርጋሉ የተባሉ ጉዳዮች የመሬት ጉዳይ፣ በተለይ ዶንባስ እና ሌሎች ክልሎች ላይ ያለ ክርክር አለመፈታት፣ ሩሲያ አንዳንድ ክፍሎች በራሷ ቁጥጥር ስር እንዲውሉ መፈለግ፣ ዩክሬን በጥብቅ የምትቃወመው መሆንና የወደፊት የደህንነት ዋስትና፣ የውጭ ሰራዊት ማሰማራትና ከጦርነት በኋላ አደረጃጀት ጉዳዮች አዳጋች መሆናቸው ተገልጿል። በውይይቱ ለመጨረሻ ስምምነት ላይ ለመድረስ ጊዜ የሚፈልግ ቢሆንም ከዋናው የሰላም ስምምነት ተለይቶ የእስረኞች ልውውጥ ላይ መስማማት ላይ ሊደርሱ ይችላሉ ተብሏል። አሜሪካና ኢራን አርብ ዕለት በኦማን ንግግር ለመጀመር ከተስማሙ በኋላ የነዳጅ ዋጋ 2 በመቶ ቅናሽ አሳየ። እንደ ቢቢሲ ዘገባ የሁለቱ ሀገራት ዳግም ተገናኝቶ ለመወያየት መስማማት አሜሪካ ኢራን ላይ ወታደራዊ እርምጃ ልትወስድ ትችላለች የሚለውን ስጋት አርግቦታል። የነዳጅ ዋጋ ለመጀመሪያ ጊዜ ቅናሽ ያሳየው ኢራን ከአሜሪካ ጋር ለድርድር ለመቀመጥ ዝግጁ መሆኗን ካሳወቀች በኋላ ነው። የአንድ በርሜል ነዳጅ ዋጋ 4.8 በመቶ ጭማሪ አሳይቶ የነበረ ሲሆን የሁለቱ ሀገራት ውይይት ከተሰማ በኋላ ግን ወደ $68 ወርዷል። የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺ በማህበራዊ ሚዲያ ልጥፋቸው ላይ አርብ ዕለት በኦማን ንግግር እንደሚጀመር ተናግረዋል። አሜሪካና ኢራን በምን ጉዳዮች ላይ እንደሚወያዩ ግን ገና ከስምምነት አልደረሱም። ኢራን በኒውክሌር ፕሮግራሟ ላይ ለመወያየት ፈቃደኛ መሆኗ ሲገለጽ፣ ትራምፕ ግን በባሊስቲክ ሚሳኤሎቿና በመካከለኛው ምስራቅ ስለምትደግፋቸው ታጣቂ ቡድኖች መወያየት እንደሚፈልጉ ተገልጿል። ኢራን የዓለማችን 4ኛው ግዙፍ ነዳጅ አምራች ሀገር ናት። ትራምፕ በሀገሪቱ ላይ ጥቃት የሚፈጽሙ ከሆነ የባህረ ሰላጤው ሀገራትን የነዳጅ ምርትና አቅርቦት ያስተጓጉላል ተብሏል። የተወደዳችሁ ተመልካቾቻችን ከክፋት ቴሌቪዥን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታዊት ብርሃኑ አብራችሁ ቆይታ አደረኩኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ